ሰላም ጤና ይስጥልኝ። ሴትነት ጥበብ ነው ከተሰኘ ጥበብ ማዕድ እንኳን ደህና መጣችሁ። በክፍል 3 ተመልሻለሁ። ዛሬ በዚህ በሚያምር የተፈጥሮ ድባብ ውስጥ ሆነን በህይወት ሩጫና በሰው ድምጽ መካከል የጠፋብንን አንድ ትልቅ ነገር አብረን እንፈልጋለን። እውነተኛ ማንነታችን እንዴት እናገኛለን? እንዴት ይመለሳል? በዝምታ በነፃነትና ዛሬን በመቀበል 3 ሐሳቦች አሉ። የመጀመሪያው እና ዋነኛው መንገድ ዝምታ ነው። ብዙ ጊዜ ማንነታችንን የምናጣው በጩኸት ውስጥ፣ በዝምታና በተፈጥሮ ውስጥ የራሳችንን ትክክለኛ ማንነታችንን ማግኘት እንችላለን። ራሳችንን ለማግኘት መጀመሪያ የሌሎችን ድምጽ ማጥፋት አለብን። ሁለተኛው ነጥብ እንደ እንስሳት በነፃነት መኖር ነው። እነዚህ ፍጥረታቶችን ተመልከቱ። ነገ ምን እንሆናለን፣ ሰው ምን ይለኛል ብለው አይጨነቁም። በራሳቸው ማንነት በነፃነት ይኖራሉ። እኛስ ለምንድን ነው ታዲያ በሰው ይሉኝታና በሰው አስተያየት በመሳቀቅ ማንነታችንን የምናጠፋው? በጭንቀት ህይወታችንን የምንገፋው? ዛሬ የሰውን ጭብጨባ አቁመን የራሳችን ማንነት ላይ በመስራት ለራሳችን ክብር እንስጥ። ሶስተኛውና የመጨረሻው መንገድ ትናንትን መሸኘት ነው። ትናንት የነበረን የተሳሳተ ማንነት ዛሬ ላይ መኖር የለበትም። በዛው ማንነት መቀጠል የለብንም። እንደ ተፈጥሮ ሁሌም መታደስ እንችላለን። ራሳችንን ይቅር እንበልና የምንፈልገውን አዲሱን ማንነታችንን በደስታ እንቀበል። ከነዚህ ነጥቦች የትኛው ላይ እየሰራችሁ ነው? ማንነታችሁን ለማግኘት እናንተስ ምን እያደረጋችሁ ነው? የረዳችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክመለስ ብሩህ ቀን ይሁንላችሁ።